ብዙ ሚስት በባይብል ላይ አንድ ብቻ አግቡ የሚል መመሪያ የለም። ከዚያም ባሻገር ከአንድ በላይ ማግባት የተከለከለበት አንድ ጥቅስ የለም። ከዚያ ይልቅ ከአንድ በላይ ያገቡ የአምላክ ባሮች ብዙ ሰዎች በቁና ናቸው። ለናሙና ያክል ያዕቆብም ተነሳ፣ ልጆቹንና ሚስቶቹንም በግመሎች ላይ አስቀመጠ። ዘፍጥረት ምዕራፍ 31 አንቀጽ 17። ለጌዲዮንም ብዙ ሚስቶች ነበሩትና ከወገቡ የወጡ 70 ልጆች ነበሩት። መሳፍንት ምዕራፍ 8 አንቀጽ 30። ሕልቃና 2 ሚስቶች ነበሩት። የአንዲቱ ስም ሐና የሁለተኛይቱም ስም ፍናና ነበር። አንደኛ ሳሙኤል ምዕራፍ 1 አንቀጽ 2። ዳዊትም ደግሞ ኢዝራኤላዊቱን አኪናሆምን ወሰደ፣ ሁለቱም ሚስቶች ሆኑለት። አንደኛ ሳሙኤል ምዕራፍ 25 አንቀጽ 43። ዳዊትም በኢየሩሳሌም ሚስቶችን ጨምሮ ሌሎችን ወንዶችና ሴቶችን ልጆች ወለደ። አንደኛ ዜና መዋዕል ምዕራፍ 14 አንቀጽ 3። ሰለሞን ለእርሱም ወይዛዝር የሆኑ 70 ሚስቶች 300 ቁባቶች ነበሩት። አንደኛ ነገሥት ምዕራፍ 11 አንቀጽ 3። አሽሁር ለቴቁሔም አባት ለአሽሁር ኤላና ነዕራ የተባሉ 2 ሚስቶች ነበሩት። አንደኛ ዜና መዋዕል ምዕራፍ 4 አንቀጽ 5። ከላይ የተዘረዘሩት ሰዎች ብዙ አገቡ እንጂ ፈጣሪ ብዙ እንዲያገቡ አልፈቀደላቸውም ከተባለ ፈጣሪ አለመከልከሉ በራሱ መፍቀዱን ያሳያል። ሲቀጥል አንድ ሰው 2 ሚስቶች ካሉት እንዴት መንከባከብ እንዳለበት የተናገረው ፈቅዶ ነው። ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች 2 ሚስቶች ቢኖሩት ዘዳግም ምዕራፍ 21 አንቀጽ 15። ፈጣሪ ከአንድ በላይ ማግባት ቢከለክል ኖሮ አንድ ሰው 2 ሚስቶች ቢኖሩት ምን አይነት እንክብካቤ ማድረግ እንዳለበት ሕግ ያወጣ ነበርን?